በዚህ ዘመን የሚያስገድለው ክርስቲያን መሆን የተዋህዶ ልጅ መሆን ብቻ ነው። ካህናት ተሳቀዋል። በአደባባይ መስቀል ይዘው ጥምጥም ጠምጥመው መሄድ ነፃነት አጥተዋል። ቀድሞ የታሰበ ቀድሞ የታቀደ የኦርቶዶክስ ተዋህዶ እምነት ተከታይን ከኢትዮጵያ ምድር የማጽዳት የአክራሪ እስላማዊ ስቴት የመገንባትና የመስራት ዓላማ ያላቸው ጽንፈኞች ገለን በሰው እጅ በሰው ደም እጃችን እንታጠባለን የሚሉ ክፉዎች ጨካኞች የክርስቲያን ቤት ሲነድ ሕፃን ቤት ውስጥ ሆኖ እየጮኸ እሳት እየለበለበ አፍኖ ሲገለው ድረሱልኝ እየተባለ ቆሞ የሚያይ ከንቲባ በእውነት እግዚአብሔር ይህን ያያል። ሰው አላየም፣ ሰው አልሰማም። ጊዜው ስልጣኑ ወንበሩ ብዕሩ ቢሰጥ እንዳይመስልህ የክርስቲያኖች ደም በከንቱ ፈሶ አይቀርም። ሃማውያን በዘረጋችሁት መረብ በሰራችሁት ወጥመድ ራሳችሁ ትገባላችሁ። ስውሩን ነገር አይምሮ ያልደረሰበትን ድብቁን ነገር ማን ይመረምረዋል? ማን ይመረምረዋል? በእርግጥ የሞቱት ሰዎች ለኛ ሬሳዎቻችን ሳይሆኑ ሰማዕታት ብለን ነው የምንጠራቸው። ዓመት እኮ አልሆነውም። የማንቂያ ደወል ጉባኤ ላይ ማታ የነበሩ የ24 ልጆች ማታ እንደናንተ ጉባኤ ዘምሩ ቆይተው ሲሄዱ ታቦታቸውን እየጠበቁ እየዘመሩ ባለበት እኮ ነው በመንግስት ታጣቂ ኃይል የተገደሉት። ግን የተኮሱት ጥይት ሊበትነን አይደለም፣ አልቻለም ሊበትነን፣ ጭራሽ ሰበሰበን። ያን ቦታ ተከበረ። የመንግስት አካላትን ፈቀዱ። እግዚአብሔር ይስጣቸው። ያኔ 200 ይሆን ነበር ለኛ። ከዛ በኋላ ምን ሆነ? ቦታው በቅባ ሜሮን ከበረ። የቅዱስ ገብርኤልና የቅድስት አርሴማ ታቦት ገባ። ሐምሌ 19 እኮ ሲነግስ ያኔ ታቦቱ የገባ ቀን ዳግማዊ ቁልቢ ገብርኤል እኮ ነው የሆነው። በሞታችን ታሪክ ምን ሰራ እንጂ ታሪክ ምን እናፈርስ አይደለም። ይሄን ቢያውቅ ኖሮ ጠላትኛን ባልገደለ ነበር። ሃማውያን በተለያየ ሽፋን በቋንቋ በተለያየ ነገር ተገፍታል እንዲሆናል እያሉ እነሱ አቀነባብረው ያደረጉት ብዙ ነገር አለ። የታሰበብን ብዙ ነበረ። ከታሰበብን ይልቅ ከሚያስቡልን ይልቅ የሚያስብልን ጌታ ይበልጣል። ከታሰበብን ይልቅ የታሰበልን የእግዚአብሔር በረከት ይበልጣል። ከገደሉን ይልቅ በትንሣኤ ተነስተን ሕይወት የምናገኘው ይበልጣል። ከነቀሉን ይልቅ እግዚአብሔር የተከለን ይበልጣል። ከቀበሩን ይልቅ በትንሣኤ ሕይወትን የሚሰጠው እግዚአብሔር ይበልጣል። ክብር ለስሙ ይሁን።